እንዴት ናቸው? ስክሮል ከማድረጋችሁ በፊት ስለ ሂስትሪ ያላችሁን እውቀት እስቲ እንለካ ማለት ነው። ዛሬ የምናወራው እንደ አቤል ልጆች ምናምን በአካል ሄዶን ሳይሆን በቤታችሁ ሆናችሁ ስለ ሀገራቶች የምታውቁበትን ቻናል ላይ ይዘን የመጣ ነው ማለት ነው። ዛሬ የምናወራው ስለ ታላቋ the richest country አሜሪካ፣ ስለ አሜሪካ ነው የምናወራው ማለት ነው። አሜሪካ የተመሰረተችው በአሜሪካ ቬስፑቺ ነው። አሜሪካን ያገኛል በዛ ስም ነው አሜሪካ። አያችዋ አሜሪካ ቬስፑቺ አሜሪካ። እዚህ ጋር የምታዩት ሰውዬ አሜሪካ ቬስፑቺ አሜሪካን አገኛት ማለት ነው። እና የመጀመሪያው የአሜሪካ ፕሬዚዳንት ከዚህ ጋር ላገናኝላችሁ ብዬ ነው። ማነው? ጆርጅ ዋሽንግተን። ጆርጅ ዋሽንግተን የአሜሪካ ዋሽንግተን የሚለውን ቃል አሁን ስትሰሙም ደግሞ ምንድነው? የአሜሪካ ዋና ከተማ ማናት? ዋሽንግተን። የአሜሪካ ዋና ከተማ ዋሽንግተን ናት ማለት ነው። በዛ መሰረት ነው ይሄኛውን ጆርጅ ዋሽንግተን የሚባለው ሰውዬ እዚህ ጋር የምታዩት ሰውዬ አሜሪካን እንደዚህ ያርጋት ማለት ነው። አሜሪካ እንደምታውቁት ወደ 300 ምናምን ሚሊዮን የሚጠጋ ህዝብ ብዛት አላት። እንደ አህጉር አሁን አፍሪካ ውስጥ ቢገመት ከ1 ቢሊዮን በላይ ኦልሞስት ልንሆን እንችላለን። ያ 300 ምናምን የሚጠጋ አላት ማለት ነው። በጣም ሞስት ፖፑላር ምግባቸው ፍሬንች ፍራይስ ነው። ምንድነው ፍሬንች ፍራይስ ካላችሁ በብሪቲሽ ቺፕስ ነው የሚባለው። ፍሬንች ፍራይስ ደግሞ ቺፕስ ነው ማለት ነው ፍሬንች ፍራይስ ነው የሚሉት በእነሱ ሀገር ማለት ነው። ይለያያል። ስለ ብሪቲሽ በቀጣይ ቪዲዮ እንሰራላችሁ። ፓርት 2 እያላችሁ ጻፉልኝ። እና በጣም ሞስት ፖፑላር የሆነ ቦታ አለ፣ ሳይቦፍ ሊበሬቲ። እንደዚህ ብላ የቆመችው ሴትዮ እዚህ ጋር የምታዩት ሴትዮ ማለት ነው። ሳይት ኦፍ ሊበሬቲ እሷ ናት አሜሪካ የነፃነት ሀገር መሆኗን በፈርዲናንድ አጉዌቶ የሰራት ማለት ነው። ቢልዲንግ ላይክ ዴቪድ ሞሴስ ምናምን ሌሎች ሀገር ላይ እንደምታዩት የሆነ ብራዚል ሀገር ላይ ጂሰስ ክራይስት እንደዚህ ብሎ የቆመነት አለ። ዘ ሳይት ኦፍ ሊበሬቲ አንድ የሚጎበኝ ቦታ ነው። ሞስት ሪቸስት ታውን ደግሞ ማለት ኒውዮርክ ናት ማለት ነው። ወደ 8 የሚጠጋ ሞስት በጀት አላት ማለት ነው። በጣም ሰው ሃይ በጣም ሰው ኢትዮጵያን ምናምን ይሆናል ማለት ነው። አውርተን ስለ አሜሪካ ስለማንጨርስ ፓርት 2 እንድሰራላችሁ ፓርት 2 እያላችሁ ጻፉልኝ። ሞስት በቅርብ ጊዜ ተፈጥራ ኢትዮጵያን የበለጠች ሀገር በመባል ሂስትሪ ትንሽ ማለት ብዙ ጊዜ ቀድማ የተፈጠረች ሲባል በጣም የምናስባት ይቺን ነውና ፓርት 2 እያላችሁ ፓርት 2 ትሰራላችሁ። ፓርት 2 እያላችሁ ኮሜንት ላይ ጻፉልኝ። ቅር ያላችሁን ሀሳቦች ኮሜንት ላይ በመጻፍ